በጥንት ዘመን ዓለም በክፋትና በግፍ ተሞልታ ነበር። ሰዎች እርስ በርስ ይጣሉ፣ ክፉ ሥራዎችን ያደርጉ ነበር። የሰው ልብ ሁል ጊዜ ወደ ክፋት ብቻ እየዘነበለ ነበር። ነገር ግን በዚያ ዘመን ከሁሉም ሰዎች የተለየ አንድ ሰው ነበር። ስሙ ኖህ ነበር። ኖህ ቅን፣ ታማኝና እግዚአብሔርን የሚፈራ ሰው ነበር። በክፉ ዓለም ውስጥ እንኳን በጽድቅ ይመላለስ ነበር። ኖህ በፍርሃትና በአክብሮት ሰማ። እግዚአብሔርም የመርከቡን መጠንና አሰራር በዝርዝር ነገረው። መርከቡ ግዙፍ ነበር፣ 3 ፎቅ ያለው፣ ረጅምና ሰፊ። ኖህ ወንዶቹን ልጆቹን ሴም፣ ካም እና ያፌት ጠራቸው። እግዚአብሔር ምድርን በጥፋት ውሃ ሊያጠፋ ነው፣ መርከብ መስራት አለብን። ሰዎች ግን ሲያዩት ይስቁበት ነበር። ኖህ አብዷል ይሉ ነበር። ዝናብ፣ ጥፋት፣ ይህ ሰው ምን እያለ ነው? ነገር ግን ኖህ አልተወላገድም። በየቀኑ እንጨት ይቆርጥ፣ መርከቡን ይሠራ ነበር። ዓመታት አለፉ። ፀሐይ በላዩ ትቃጥል ነበር፣ ሰዎችም ይሳለቁበት ነበር። ግን ኖህ እግዚአብሔርን ታመነ። በመጨረሻ መርከቡ ተጠናቀቀ። ከዚያ እግዚአብሔር ኖህን እንዲህ አለው፣ ከእያንዳንዱ እንስሳ ወንድና ሴት 2 ወደ መርከቡ አስገባ። ከዚያ የሚያስደንቅ ነገር ተከሰተ። ከዱር፣ ከተራራ፣ ከሸለቆና ከሜዳ እንስሳት መጡ። ዝሆኖች በትልቅ እርምጃ፣ አንበሶች በጸጥታ፣ ቀጭኔዎች ከፍ ብለው፣ ወፎች በሰማይ እየበረሩ መጡ። 2 ሆነው ወደ መርከቡ ገቡ። ሰዎች ይህን ሁሉ አይተው እንኳን አልተመለሱም። ኖህና ቤተሰቡ ወደ መርከቡ ገቡ። ከዚያ እግዚአብሔር የመርከቡን በር ዘጋው። ሰማዩ በድንገት ጨለመ። ነፋስ በኃይል መንፈስ ጀመረ። የመጀመሪያው የዝናብ ጠብታ ወደቀ። ከዚያ ዝናቡ በኃይል ወረደ። 1 ቀን፣ 2 ቀን፣ 40 ቀንና 40 ሌሊት። ውሃው ከፍ ከፍ አለ። ቤቶችን፣ ዛፎችንና ተራሮችን ሸፈነ። ሰዎች በፍርሃት ጮኹ፣ ግን ጊዜው አልፎ ነበር። በውሃው ላይ ግን መርከቡ በሰላም ተንሳፈፈች። ኖህና ቤተሰቡ በውስጧ እግዚአብሔርን እየተማመኑ ቆዩ። ብዙ ቀናት አለፉ። በመጨረሻ ዝናቡ ቆመ። ውሃውም ቀስ በቀስ መቀነስ ጀመረ። 1 ቀን መርከቡ በአራራት ተራራ ላይ ቆመች። ኖህ መስኮት ከፍቶ ቁራ ላከ። ከዚያ ርግብ ላከ። ርግቧ የወይራ ቅጠል ይዛ ተመለሰች። ኖህ ምድር እየደረቀች መሆኑን አወቀ። በመጨረሻ እግዚአብሔር ከመርከቡ ውጡ አለ። ኖህና ቤተሰቡ ወጡ። እንስሳቱም ወደ ምድር ተበተኑ። ኖህ በመጀመሪያ ያደረገው ነገር እግዚአብሔርን ማመስገን ነበር። ከዚያ በሰማይ ውብ ቀስተ ደመና ታየ።